የሚገርም በረከት ልባርካችሁ። አጋር በተባረከችበት በረከት እግዚአብሔር መቸገራችሁን ይስማ። እግዚአብሔር መጨነቃችሁን ይስማ። እግዚአብሔር መጉላላታችሁን ይስማ። አጋር ከሳራ ፊት ሸሽታ ወደ ምድረ በዳ በወጣችበት ጊዜ ምንድነው የኔ ተስፋ? መጨረሻዬ ምንድነው? ይሄ ነው በቃ የኔ ህይወት ባለችበት ሰዓት እግዚአብሔር መልአኩን ልኮ አደለም ላንቺ፣ አደለም ስለ ዛሬ፣ አደለም ስለ ነገ፣ ገና ብዙ ትውልድ አደርግሻለሁ፣ ወንድ ልጅ ትወልጃለሽ፣ ስሙንም እስማኤል ትይዋለሽ፣ ታላቅ ሕዝብ ይሆናል አላት። እግዚአብሔር መቸገራችሁን ሰምቶ መፍትሄ ይዞ ይምጣ ወደ ህይወታችሁ። መቸገራችሁን ሰምቶ ቃልን ይላክላችሁ። ምናልባት በህይወታችሁ ያላችሁበት ችግር፣ በህይወታችሁ ያላችሁበት ቀውስ ከራሳችሁ ጥፋት የተነሳ ስለሆነ እግዚአብሔር በዚህ ሁኔታ ውስጥ ምን ብሎ ጣልቃ ይገባል? እኔ በራሴ የገባሁት ችግር ነው፣ እኔ በራሴ ላይ ያመጣሁት ጣጣ ነው ልትሉ ትችላላችሁ። ነገር ግን ወገኖቼ ልክ እንደ ብዙዎቻችን አጋርም እዚህ መከራ ውስጥ እዚህ ጭንቀት ውስጥ የገባቸው በራሷ ምክንያት ነው። እርጉዝ መሆኗን ስታይ ሳራን አቃለለቻት። ስለዚህ ሳራ አባረረቻት። እግዚአብሔር ግን በገዛ እጅሽ እኮ ነው እዚህ ጣጣ ውስጥ የገባሽው፣ ራስሽ ፈልገሽ በራስሽ ጥፋት በራስሽ ድክመት ነው እዚህ መከራ ውስጥ የገባሽው ብሎ እግዚአብሔር ዝም አላላትም። አዎ መቸገርሽን ምን ብያለሁ? ሰምቻለሁና ሕዝብ አደርግሻለሁ አላት። ይህንን ስትሰማ አጋር አንድ ነገር ነው ያለችው። ያ ምንድን ነው? ኤል ሮኢ የሚያየኝን አየው አለች። ወገኖቼ በዚህ መከራ ውስጥ በዚህ ችግር ውስጥ በዚህ አስከፊ ሁኔታ ውስጥ ለዘላለም ሲያየኝ የነበረው ለዘላለም ሁኔታዬን ሲረዳ የነበረውን እግዚአብሔርን ምን አልኩት? አየሁት አለች። እግዚአብሔር መከራችሁን መቸገራችሁን ሰምቶ ሲጎበኛችሁ ኤል ሮኢ ብላችሁ የምትዘምሩበት ዘመን ከፊታችሁ ይምጣ።